እኔና እናንተ በፍጹም ምድራዊ አይደለም ተስፋችን የምንገባበት ሀገርም ሰው የሰራው አይደለም። ሰማያዊ የሆነ ታላቂቱን ጽዮን ከፊት ለፊት እንጠብቃለን። እግዚአብሔር ተናግሯል። ተከማችተን እዚያ ምድር ላይ አንድ ቀን እንገባለን። በጣም ሩቅ አይደለም። 70 ዓመት ነው መሬት ላይ የምንኖረው። 70ውን ስንጨርስ በቃ አሁን 70 ያልኩት ከ70 ዓመት በኋላ ኢየሱስ ይመጣል እያልኳቸዋል። የሰው ዕድሜ 70 በጣም ከኖራችሁ 80 ነው። አንዳንዶቻችሁ ያለፋችሁት ይመስለኛል 120 ተባረከ። ከዛ በኋላ ድካም ነው፣ ምንም አንሰራም። ግን በጣም ተስፋ አለን። እማንደክምበት፣ እማናረጅበት፣ እማይበላሽ ኃጢአት ኮራብት ያላረገው ከተማ ከፊት አለ። ወደዚያ ከተማ ከአባቶቻችን ጋር እንከማቻለን። ያንንም የሚያደርገው መሲያችን ኢየሱስ ይመጣል። ወደ ከተማችን እንገባለን። ክብር ለኢየሱስ ይሁን። የሚያስተጓጉል ምንም ኃይል የማይቋቋመው አንድ ከተማ ይጠብቀናል። ወደዛ ከተማ እንገባለን። እስከዛ ድረስ ግን ሕይወታችንን እየሰራን እየገነባን የሚመለሰውን ጌታ የምንገባበትን አገር የሚመጥን የሕይወት አቋም ይዘን ግን እንጠብቀዋለን።